ዝምድና መቁረጥ ማለት በጣም ከባድ ወንጀል ነው። ሚነል ከባኢር በቀላል የሚታይ ነገር ሳይሆን በጣም ከባድ ነገር ነው ዝምድና መቁረጥ ማለት ነው። ስለዚህ አላህ ተጠንቀቁ አለ። ዝምድናን ከመቁረጥ ተጠንቀቁ። ያኒ አንተ ዘመድህ ቤተሰብህ ማለት ነው። እናትህ፣ ወንድምህ፣ እህትህ፣ አጎት፣ አክስት ምናምን እንደዚህ ቤተሰብ ምንም ነገር ቢያደርግ ልትቆርጠው ሸሪዓ አይፈቅድልህም ኢላ ሪዳ ካልሆነ በስተቀር ኩፍር بعد الإسلام ከእስልምና በኋላ የከፈረ ከሆነ የምትችለውን ነገር አድርገህ መክረህ ዳዋ አድርገህ እምቢ ካለ هذا خلاص የሙስሊም ሀገር ከሆነ አንገቱ ይቀላል። من بدل دينه فاقتلوه ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንተ ግን እንደ ዝምድና ሙቃጣ ታደርገዋለህ ማለት ነው። ለያያል كذلك ከሽርክ ጋር በተገናኘ አባትህም ሊሆን ይችላል እናትህም መጀመሪያ የምትችለውን ሁሉ ማድረግ አለብህ። ዝም ብሎ ማድረስ አይደለም። አባቴ ይሄ ነገር ሽርክ ነው ማለት አይደለም። አይሰራም። ይሄ ተብሪአቱ ዚማ አይደለም። ካንተ የሚፈልገው ለአባትህ ማለት ነው። ለአባትህ ለእናትህ ዳዕዋ ስታረግ እንደሌላኛው ሰው አይደለም የምታረገው። አላህን ልትለምን ይገባሃል። አልቅሰህ ለምን በሽርክ ላይ ከሞተ አባትህ የጀሃነም ነው የሚሆነው። አባትህ ማለት ነው የጀሃነም፣ እናትህ በሽርክ ላይ ከሞተች የጀሃነም ነው የምትሆነው። አንተን የወለደች እናት የጀሃነም፣ አንተን የወለደ አባት የጀሃነም ይሆናል። ይህን አስበህ ዱዓ አድርግ፣ አላህን ለምን፣ አላህ ይቀበልሃል። እውነተኛ ከሆንክ إذا كنت صادقا እውነተኛ ከሆንክ በልብህ እውነተኛ ከሆንክ አላህ ይቀበላል። ዱዓህን አላህ ይቀበልህና ሂዳያ አላህ ይሰጥልሃል ለቤተሰብህ ማለት ነው። የአቡ ሁረይራ እናትን ታሪክ ሰምተናል። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሰደበችበት። እያለቀሰ ወደ ነብዩ ሄደ። ያ ረሱላህ ሰለላሁ ዐለይሂ ወሰለም እናቴ በእርሱ ላይ የማልፈልገውን ነገር ተናገረችብኝ፣ ዱዓ አድርጉልኝ አላቸው። እናቴ ጀሃነም ልትሆንብኝ ነው። ሱብሃንአላህ እናቴ ጀሃነም ልትሆንብኝ ነውና ዱዓ አድርጉልኝ። ሂድ አሉት። ሂድና እናትህን ወደ እስልምና ጥራት። ወደ እናቱ እስኪመለስ ድረስ አላህ ልቧን ከፍቶት እየታጠበች ጠበቀችው። ሲያንኳኳ ቢከፍተው የለም የሆነ ድምጽ ይሰማል፣ የውሃ ድምጽ። ታጥባ ልብስ ቀይራ መጀመሪያ አቡ ሁረይራና እዛው ባለበት ብለው መጨረሻ ላይ ከፈተችለት። አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። እናቱ ጋር ሳይገባ እያለቀሰ ወደ ነብዩ ጋር ተመለሰ። እናቱን ከመሳሙ በፊት እሷን ከማቀፉ በፊት መጀመሪያ በሐዘን ነበር እያለቀሰ ሄዶ ነብዩ ጋር። አሁን ደግሞ የደስታ ለቅሶ እያለቀሰ ወደ ነብዩ ጋር ሄደ። ያ ረሱላህ ሰለላሁ ዐለይሂ ወሰለም ዱዓኦትን እኮ አላህ ሰማዎት። እናቴን አላህ ወደ እስልምና መለሰልኝ። ሱብሃንአላህ አልዓዚም። ኢዘን አንተ ላቡድ አን ተድዑ አላህ ሱብሃነሁ ወተዓላ አላህን ልትለምን ይገባሃል። በእናትህ ላይ አይኔ ማድረስ ስላለብኝ ነው የሚባል ነገር የለም። በአባትህ ላይ ማድረስ ስላለብኝ ነው የሚባል። ነቢዩላህ ኢብራሂም አለይሂ ሰላም ነበር አባትየው ዞር በል ከዚህ እወግርሃለሁ እገልሃለሁ ሲሏቸው ያ አበቲ ነበር የሚላቸው። ያ አበቲ አባቴ ሆይ። ሽፍተ ከይፍ ጥሪውን ተመልከት። እስሉብ ከአባት ጋር ከእናት ጋር በጣም ዱዓ ታረጋለህ። ከዛ በኋላ ምናልባት ዱዓህን አታቋርጥም፣ ነገር ግን ልትርቅ ትችላለህ። ሙቃጣ ርቀህ ግን ዱዓ ታረጋለህ። አላህን እየለመንክ ማለት አላህን እየለመንክ ችግርተኛ ከሆኑና አቅም ካለ መርዳት ግድ ይልሃል እነርሱ ሐታ ወይን ካኑ ፊ ሽርክ በሽርክም ቢሆን መርዳት ግድ ይልሃል። ሊራቡ አይገባም፣ ሊጠሙ አይገባም፣ ሊታረዙ አይገባም። ግን አላህን ትለምናለህ። በእናትና በአባትህ ጉዳይ ላይ አላህ ሂዳያ ሳይሰጣቸው እንቅልፍ ከተኛ ራስህን መርምር፣ ኢማንህን መርምር። እስልምናን አልተገነዘብክም፣ አልገባህም ማለት ነው። አላህ ሂዳያ ሳይሰጣቸው በህይወት እያሉ በሽርክ ላይ እያሉ አንተ ረስተሃቸው እንቅልፍ የሚወስድህ ከሆነ አልገባህም። አኺራ ማለት አልገባህም ማለት ነው። ስለ እስልምና ገና አልተረዳህም አንተ። ስለ አኺራ ስለ ጀሃነም አልተረዳህም።
ዋዲህ ስለዚህ ቤተሰብህን ዝምድናህን መቁረጥ የሚባለው ነገር አይቻልም። በዱንያ ጉዳይ ላይ ቤተሰብን ዝምድናን መቁረጥ በፍጹም አይሆንም። በፍጹም ምንም ያርጉ ምንም ይበድሉ አውፍ ማለት በል እነርሱ እየቆረጡ አንተ መቀጠል ይሄ አላህ ዘንድ በጣም ትልቅ የሆነ ምንዳ የሚያስገኝልህ አኺራህን የሚያሳምርልህ ጉዳይ ነው።